ዶናልድ ትራምፕ የጦርነቱ ተልዕኮ እስኪጠናቀቅ ድረስ የአሜሪካ ወታደሮች በክልሉ እንደሚቆዩ ተናገሩ። ኢራን በአማካኝ ከአንድ መርከብ ከ1.5 እስከ 2 ሚሊዮን ዶላር ገቢ እያገኙ ነው አለች። በዚህ ሰዓት የተሰሙ አጫጭር መረጃዎችን ላስደምጣችሁ፣ ቪዲዮ ላይክ እያደረጋችሁ ጀምሩት። የኒውዮርክ ታይምስ ዘገባ እንደሚያመላክተው እስራኤል ከኢራን ጋር በመደራደር ላይ ያሉ የአሜሪካ ከፍተኛ ባለስልጣናትን በስለላ መከታተሏን ተከትሎ የአሜሪካ የመከላከያ የስለላ ኤጀንሲ በእስራኤል በኩል የሚመጣውን የጸረ ስለላ ስጋት ደረጃ ወደ ወሳኝ ከፍ አድርጎታል። እስራኤል በስልኮች አማካኝነት የግንኙነት መረጃዎችን ለመጥለፍ መሞከሯ የተረጋገጠ ሲሆን ይህ ድርጊቷ በሁለቱ ሀገራት መካከል ያለውን የደህንነት ስጋት አባብሶታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተልዕኮ እስኪጠናቀቅ ድረስ የአሜሪካ ወታደሮች በክልሉ እንደሚቆዩ ለኤንቢሲ ኒውስ በሰጡት ቃለ መጠይቅ አስታውቀዋል። የኢራን ወታደራዊ አቅም ሙሉ በሙሉ መዳከሙንና የቀረው የሚሳኤል ክምችታቸው አነስተኛ መሆኑን የገለጹት ፕሬዝዳንቱ አዲሱ የኢራን መንፈሳዊ መሪ ሞይታባ ካሚኒ ያሉበትን ቦታ የማወቅ ከፍተኛ እድል እንዳላቸው ፍንጭ ሰጥተዋል። እስካሁን ድረስ በይፋ ያልታዩት ሞይታባ ካሚኒ ስልጣን ላይ ከወጡ በኋላ ምንም አይነት የድምጽ ወይም የምስል መረጃ ይፋ አልተደረገም። የኢራን የፓርላማ አባል ሞህሳን ዘንጋኔህ እንደገለጹት ኢራን በሆርሙዝ የባህር ወሽመጥ የሚያልፉ መርከቦችን በመጠየቅ በአማካይ ከ1.5 እስከ 2 ሚሊዮን ዶላር ገቢ የምታገኝ ሲሆን ገንዘቡም በበጀት ህጉ መሰረት ለተለያዩ የመንግስት ዘርፎች የሚውል ነው። ይህ ክፍያ በአብዛኛው በጥሬ ገንዘብ የሚፈጸም ቢሆንም በአንዳንድ አጋጣሚዎች በዲጂታል ምንዛሬ ወይም በሸቀጥ ልውውጥ እንደሚከናወንም ተገልጿል። በመጨረሻም በኢራን ጦርነት 100 ቀናት ውስጥ የአሜሪካ የነዳጅ የናፍጣና የጀት ነዳጅ ዋጋ በከፍተኛ ሁኔታ እንደጨመረ አልጀዚራ ዘግቧል። ይህ የትራንስፖርት ወጪ መናር በምግብና በሌሎች መሰረታዊ ሸቀጦች ላይ የዋጋ ግሽበት በመፍጠሩ የአሜሪካ ቤተሰቦች በአማካይ ተጨማሪ ወጪ እንዲያወጡ በማስገደድ የሸማቾችን የመግዛት አቅም በመጉዳት ላይ ይገኛል ብሏል።